አትሌቱን ተኩሶ ገደለ። ይህ በሰንዳፋ የተሰማ እጅግ አስደንጋጭ ዜና ነው። ማድሪድ ኮከቦቹን አለቅም አለ። ኪሊያን ምባፔ፣ ጁድ ቤሊንግሃም እና ቪኒ ጁኒየር በማድሪድ ይቆያሉ ተብሏል። ካላፊዮሪ ወደ ማድሪድ የሚያቀና ይመስላል። ሃላንድ ከሪያል ማድሪድ የቀለበለትን ጥያቄ ውድቅ አድርጓል። ራሽፎርድ በማንቸስተር ዩናይትድ የለበሳቸውን የማሊያ ቁጥሮች በሰውነቱ ላይ አስቀመጠ ወይም ታቱ ተሰራ። እነዚህና ሌሎች ስፖርታዊ ዜናዎችን ይዤላችኋለሁ። አቤል አለማየሁ ነኝ። መልካም ቆይታ። አትሌቱን ተኩሶ ገደለ። በሰንዳፋ እጅግ አስደንጋጭ ዜና ተሰምቷል። ኢትዮጵያዊ አትሌት ተኩሶ የአንድ አትሌት ሕይወት አጥፍቷል። ገዳይ ገድሎ ሊያመልጥ የሞከረ ሲሆን በቦታው የነበሩ አርሶ አደሮች ወደ መሃል ከተማ ሳይገባ በፊት ከነመሳሪያው እጅ ከፍንጅ እንዲያዝ አድርጓል። የተኩስ እሩምታ በማሰማት ማለት ነው። ዜናውን በፌስቡክ ገጹ ላይ የዘገበው ጋዜጠኛ ይሳቅ በላይ እንዳረጋገጠው ከሆነ አትሌቱ ለመግደሉ በምክንያትነት ያቀረበው መተት አሰርተብኛል፣ አዋቂ ቤት በመሄድ አስተብትበህብኛል በሚል ነው። እንደዚህ አይነት ነገሮች አትሌቶች አካባቢ በጣም የተለመዱ ከባዕድ አምልኮ ጋር የተገናኙ እጅግ የሚያነሷቸው በርካታ ነገሮች አሉ። በርካታ አትሌቶችም የባዕድ አምልኮ እንደተቆራኛቸው ይነገራል። የገዳይና የሟች ማንነት በሕግ አካላት በይፋ እስኪረጋገጥ ድረስ ጋዜጠኛው የአትሌቶቹ ማንነት ከመግለጽ ተቆጥቧል። ሪያል ማድሪድ ኮከቦቹን እንደሚያቆይ አስታወቀ። የሪያል ማድሪድ ፕሬዝዳንት ፍሎሬንቲኖ ፔሬዝ ኪሊያን ምባፔ፣ ጁድ ቤሊንግሃም እና ቪኒ ጁኒየር በሪያል ማድሪድ ይቆያሉ ብለዋል። እነዚህ ተጫዋቾች ሁሉም ትልልቅ ክለቦች እንዲኖሯቸው የሚፈልጓቸው አይነት ተጫዋቾች ናቸው። ስለዚህም በማድሪድ ይቆያሉ ሲሉ ተናግረዋል። ሶስቱ ተጫዋቾች ምናልባትም የስፔኑ ዋና ከተማ ክለብ ለቀው ሊሄዱ ይችላሉ የሚል ጭምጭምታ ሲሰማባቸው ነበር። ካላፊዮሪ ወደ ሪያል ማድሪድ። አርሴናል ከ22 ዓመት በኋላ የሊጉን ዋንጫ እንዲያነሳ አስተዋጽኦ ያበረከተው ተከላካዩ ሪካርዶ ካላፊዮሪ ወደ ማድሪድ ሊያቀና እንደሚችል ተጠቆመ። የዝውውር ዜና ስፔሻሊቱ ፋብሪዚዮ ሮማኖ እንደዘገበው ከሆነ ማድሪዶች ከካላፊዮሪ ካምፕ ጋር ግንኙነት ጀምረዋል። ሪያል ማድሪድ የሊቨርፑልን ተከላካይ ኢብራሂም ኮናቴን ያስፈረመ ቢሆንም በቃኝ አላለም። ተጨማሪ ተከላካይ እንደሚያስፈርምም የክለቡ ፕሬዝዳንት ፔሬዝ አስታውቋል። ከሪያል ማድሪድ ዜና ሳንወጣ ሃላንድ ከማድሪድ የቀረበለትን ጥያቄ ውድቅ አድርጓል። ኤርሊንግ ሃላንድ በስፔን አንድ ቀን መጫወት እንደሚፈልግ ያስታወቀ ቢሆንም አሁን ግን ከሪያል ማድሪድ የቀረበለትን ጥያቄ ውድቅ አድርጓል። ወደፊትም ምናልባትም ከቀጣዮቹ ዓመታት በኋላ ኤርሊንግ ሃላንድ በባርሴሎና ወይም በሪያል ማድሪድ ማሊያ ስፔን ላይ ይታያል ተብሎ ይጠበቃል። የራሽፎርድ አዲሱ ታቱ። ሰውነቱ ሁሉ በታቱ የተዥጎረጎረው ማርከስ ራሽፎርድ በማንቸስተር ዩናይትድ የለበሳቸውን የመለያ ቁጥሮች ሰውነቱ ላይ አሳረፈ። ራሽፎርድ የተነቀሳቸው ቁጥሮች የመጀመሪያ የክለቡ መለያ የሆነው 39 ቁጥር እንዲሁም ቀጥሎ የለበሰው 19 እና ሩኒ ከወጣ በኋላ በማንቸስተር ክለቡን እስኪለቅበት ሰዓት ድረስ በውሰት ወደ ባርሴሎና እስኪሄድ ድረስ የለበሰውን 10 ቁጥርን መለያ ነው። ከስፖርት ዜናዎቹ ጋር አቤል አለማየሁ ነበርኩ። መልካም ቆይታ።